ቀጥል። አሁን አባፍናን طيب ይሰማል خالد ይሰማል ይሰማል። طيب በቅድሚያ ሰላም አለይኩም ወራህመቱላሂ ወበረካቱ። በአራቱም አቅጣጫ ያላችሁ ደጋግ ኢትዮጵያኖች በያላችሁበት ሰላማችሁ ይብዛ። ባጭሩ እኔ መሐመድ አብዱራህማን ነኝ አባፍናን። ያው በመልካም ፈቃደኝነት የሌላን ጉዳይ ከሚከታተሉት ወንድሞች አንዱ ነኝ። አብረውኝ ወደ 17 አካባቢ የሚሆኑ በርከት ያሉ ወንድሞች አሉ። ዛሬ ምናልባት የመጨረሻ የተደረሰበትን እዛም እዚህም በጣም በርካታ የሚናፈሱ የሚወሩ ወሬዎች አሉ። ነገር ግን ራያድ ላይ እኔ ጋር አብረው ይህን ጉዳይ የሚከታተሉ በርከት ያሉ ሰዎች አሉ። በነገራችን ላይ እንዳው ለግንዛቤ እንዲሆን ይህ 2 ዓመት 3 ዓመት ነው አብዛኛው ሌላን ጉዳይ የሚያውቀው እንጂ የዛሬ 12 ዓመት ጀምሮ ይህን ጉዳይ ሲከታተሉ የነበሩ ሰዎች መካከላችን አሉ። ለማንኛውም ባጭሩ አሁን የተደረሰበትን አጠር አድርጌ ለማስቀመጥ ሞክራለሁኝ። በአሁኑ ሰዓት በጣም ምስጋና ይገባቸዋል የኢትዮጵያ ኤምባሲ ሪያድ ጉዳዩን በደንብ እየተከታተሉ ነው። እኛ እነሱ ጋር እየተደዋወልን የደረሱበትን አብዴት እያደረጉን እየሄዱ ነው ያሉት። ከኢትዮጵያ ኤምባሲ በላይ ጉልበት ያለው ማንም አይኖርም። ይሄን ሁሉም ሰው ማወቅ አለበትና ሁለት ነገር ነው ያለው። ሕቁቅ ዓምና ሕቁቅ ኻስ የሚባል ነገር አለ። ያው እንደምታውቁት ብሩ በአጠቃላይ ከኢትዮጵያ ንግድ ባንክ ከሀገር ቤት ሳውዲ አረቢያ ሪያድ የኢትዮጵያ ኤምባሲ ትራንስፈር ተደርጎ ኢትዮጵያ ኤምባሲ መድረስ ላለበት አካል አድርሶ ለሟች ቤተሰብ ገንዘቡ ተከፍሏል። ስለዚህ ያም ከተከፈለ አመት ከ2 ወር ከ3 ወር አካባቢ ሆኖታል። ሕቁቅ ኻስ የሚባለው የሟች ቤተሰብ ሌላን የሚፈልግበት አንዳችም ነገር የለም። ቀርቦ ገንዘቤን ወስጃለሁ ብሎ በአካውንቱ ትራንስፈር ሆኖለት አልቋል። ምናልባት አሁን ይግባኝ የጠየቀው አቃቢ ህግ ነው። ስለዚህ ጉዳዩ የተዛዛ ሲመጣ ክቡር አምባሳደር ራሳቸው ናቸው የእሷን ጉዳይ የሳውዲ ውጭ ጉዳይ ሚኒስቴር ሂደው የዚች የልጅ ጉዳይ ምን ደረሰ፣ የደም ካሳው ከተከፈለ አመት ከ2 ወር አካባቢ ሆነው ብለው በስነ ስርዓት የሳውዲ ውጭ ጉዳይ ሚኒስቴር ሂደው ደብዳቤ ጽፈው ጠይቀው እነሱ ደግሞ የሳውዲ ውጭ ጉዳይ ሚኒስቴር ለከፍተኛ ፍርድ ቤት ደብዳቤ ጽፎ ከፍተኛ ፍርድ ቤቱ መልስ ሰጥቷል። አሁን ውጭ ጉዳይ ሚኒስቴር ነው ያለው የሳውዲ ውጭ ጉዳይ ሚኒስቴር እና ያንን ለመስማት አሁን ከኮሚቴው 2 ሰዎች አዘጋጁ ተብሎ ከኤምባሲ ተደውሎልን ተዘጋጅተናል። ክቡር አምባሳደር ጋር ሄደን የተደረሰበትን የመጨረሻ እንትን ለመስማት ማለት ነው። አሁን ያለው የመጨረሻ ሁኔታ ይሄ ነው። ከዛ ውጭ ግን እዛም በዚህም የሚወራውን ነገር እኛ እናውቀውም። ልጅቱ የታሰረችበት ሀገር ላይ ያለ ነው፣ ጉዳዩ የተፈጸመበት ሀገር ላይ ያለ ነው እና ምናልባት ለኢትዮጵያ ኤምባሲ ቀጠሮ ተሰጥቷቸው ቀኑን ስናቅ ያሳውቁናል። አብረን ሂደን የመጨረሻውን ብያኔና የተደረሰበትን ከፍተኛ ፍርድ ቤቱ ለውጭ ጉዳይ ሚኒስቴር የጻፈውን ማብራሪያ አብረን ስንሰማ ያን ጊዜ ደግሞ መተን የደረስንበትን ለሁሉም ማህበረሰብ በልበ ሰፊነት ደጋጉናችሁ ያን ሁሉ ብር ስታወጡ ለነበራችሁ ሰዎች ለመላው ኢትዮጵያውያን ወገኖቻችን አቅም በፈቀደ መልኩ እናሳውቃለን ማለት ነው። አሁን ያለው ነባራዊ ሁኔታ ይሄ ነው። ከዚህ ውጭ እንዳልኳችሁ እዛም እዚህም የሚወራውን ነገር እኛ የምናውቀው ነገር የለም። እንስማ፣ እናድምጥ። በራሳችን አንደበት የሰማነውን ወጥተን ለሚመለከተው አካል ለመንገር ፈቃደኞች ነን። በአሁኑ ሰዓት የተደረሰበት ሁኔታ ይሄን ያለው ካሊድ ግልጽ ከሆነ እሺ። ጥያቄ ካላቸው ቆይ ጥያቄ ካላችሁ ተራ በተራ ይሆናል። አጭር አድርጋችሁ ዙዙ መጠየቅ እንችላለን። አዎ እኮ ተራ በተራ እሱ ጋር እንዲገናኝ ፈልጌ ነው። እሺ በቃ ግድ የለም ሳንረባረብ። አቡ አፍናን እዚህ አንድ ጠበቃ የሆነ ባለሙያ አለ በደንብ ያው ሀገሩን የሚያውቃልና ስለዚህ እሱ የሚጠይቅህን ነገር እየሰማኸው ቀጥሎ ወንድሜ። طيب السلام عليكم ابو افنان. عليكم السلام ورحمه الله. يا ابو افنان يسمع دمتي؟ يسمع الكتله دمتي يسمع ولا يسمع؟ يسمع الكتله. الله يعطيك العافيه ابو افنان. ابو افنان مجمره اندالك وانت እሺ እንዳልከኝ አቡ አፍናን خطاب خارجيه ወደ ሪያድ ኤምባሲ ጽፈዋል። ኤምባሲን በጣም ተንቀሳቀሰ ነው አልክ። እሺ ኤምባሲን በጣም ተንቀሳቀሰ ነው አልከው። እሺ በጣም ጥሩ። እሱ
መጀመሪያ እሺ በሁለተኛው እንምጣና በንከራጅ ኺጣብ የጻፈላችሁ አለ አውሊያ አደም ብሩ እንደተቀበሉ ይኸውልህ እሱ እኮ አንዱ ጥያቄ እሱ ነው። ኦኬ እሺ ቀጥል እሺ እሺ መጀመሪያ ጥያቄ እሱ ነው። መጀመሪያ ጥያቄ ሰከ الحكم ይሄ ሰከ አለ ያው ከማህከማ ያወጣላችሁ ሰከ አለ እቺ ልጅ በቃ ሁሉ ነገሯ እንደጨረሰች እሱ ከሰማኝ ሶስተኛ ጥያቄ የአውሊያ አደም በንከራጅ ብቻ ሳይሆን አውሊያ አደምም የተቀበሉበት ብሩን የተቀበሉበት ነገር ካለ እሱ ሶስቱ ጥያቄዎችን ነው የምፈልገው ምላሽ ካለ በተቀላላ እውቀትም እኔ ጠበቃ አይደለሁም ግን ይሄ የጠበቆች ጥያቄ ነው ኢንተርናሽናል ጆርናሊስት ነኝ ጠበቃ ግን ይሄ ኬዝን የያዘው ጠበቃ ወይ ይዘዋለሁ ለአላህ ብዬ ከፈለጋችሁ ይዘዋለሁ ያለው እነዚህ መልሶች ካሉ እኔ ይዘዋለሁ አለ ሰርች ማድረግ ትችላለህ ራሚ አሳሊህ ይባላል ጎግል ላይ ገብተህ المحامي رامي الصالح كالكو ታቀዋለ ማን እንደሆነ ማለት ነው ይሄ ጠበቃ ጠየቁ ጨርሻለሁ እኔ እና አላህ እድሜቴና ይስጣችሁ አባፍና እናንተ መለፋችሁት طيب خلاص ጨርሰ መስተሪክ አይደለ ጨርሷል شوف አሁን ያነሳቸው ሶስት ጥያቄዎች ለምሳሌ ትራንስፈር የተደረገበት የራጂ ሂሳብ ማለት በሌላ ስም እና በሟች ቤተሰብ የተከፈተ ነው በሟች ቤተሰብና በሌላ ስም ያንን አካውንት ኮንትሮል የሚያደርገው ማን ነው መንጥቀተ ሪያድ የሪያድ ራስ ገዝ አስተዳደር ነው በከፍተኛ ፍርድ ቤት አማካኝነት ማለት ነው ገብቷል አይደል ወደዛ ትራንስፈር እንደሆነለት እኛ የሟች ቤተሰብ አባቷንም ሆነ እዚህ መንጥቀተ ሪያድ የሪያድ ራስ ገዝ አስተዳደር ይሄን ጉዳይ የያዘውን ሰው ኬዝ ከመካከላችን አንድ ሰው እንዲከታተል አድርገን ሰውየው መጥቶ እንደወሰደ ሼኹ ደውሎ ከኛ መካከል ምናልባት ምክትል ሰብሳቢ ነው ለሱ ነግሮታል ማለት ሁቁቅ አምና ሁቁቅ ኻስ ከሚባለው ከሁለቱ ነገሮች ሁቁቅ ኻስ አልহামዱሊላህ አልቋል ተብሎ ተነግሯል ያንን ማንጣት የምንችለው አንደኛ ወኪል ሸሪዓ አለ ህጋዊ ወኪል አለ መካከላችን ወይ እሱ ነው የሚያመጣው ወይ ደግሞ በኢትዮጵያ ኤምባሲ አማካኝነት እንትን ሊል ይችላል እንጂ ያ ተራ ይሄ አሁን የጠየቃቸው ዶክመንቶች ማንም ሰው እጅ ሊገባ የሚችል ነገር አይደለም ገብቷል አይደል የመጀመሪያው ይሄ ነው ከዛ በተረፈ ግን ሰውየውም ወደ አካውንቱ ትራንስፈር እንደተደረገለት ብሩ እንደወሰደ ምንም የሚፈልገው ነገር እንደሌለው ጭምር ከመካከላችን ለምክትል ሰብሳቢው ደውሎም ነግሮታል ከሪያድ ራስ ገዝ አስተዳደርም ተደውሎ ሰውየው ዛሬ መጥቶ ፈርሞ ወስዷል ተብለናል ከዛ በተረፈ ሰኩን ምናልባት ህጋዊ ሂደት ከተከደ ማንጣት ይቻላል አሁን ግን እኛ ጉዳዩ ከኛ የበለጠ እዚህ ሀገር ላይ ጉልበት ያለው ከኢትዮጵያ ኤምባሲ ማንም እንደውም እኛ ጠበቃ ለመያዝ ሁሉ ተነጋግረን ነበር ግን ጉዳዩ ጫፍ እየደረሰ ስለሆነ እኛ ራሳችን ይዘዋለን ብለው ኢትዮጵያ ኤምባሲ በደንብ እየሰሩ ነው አላህ በሚያውቀው ይሄ የሰው ህይወት ነው የጠፋው እንደቀላል እንዳትመለከቱት ኢትዮጵያ አይደለም ሳውዲ አረቢያ ነው የሰው ህይወት በጣም ክብር ያለበት ሀገር ነው ምንም እቺ ልጅ የራሳችን ወገን ብትሆንም ሌላም ወገን እኮ በዙ ይተወጣለና ይሄንን እዛ ጋር ስለዚህ ገባኝ ስለሱ አታስበብሽር እዛ ጋር ተወልደን እዛ ጋር አድገን እዛ ጋር ተምረን እዛ ጋር ትምህርታችን ነው ጨረስነው ስለሱ አታስብ እየተደማመጣችሁ እንደዚህ ሳይሆን እየተደማመጣችሁ አንበሳ ይኸውልህ አሁን የጠየቃቸው ነገሮች በሙሉ እኮ አልፈዋል እነዛ ሁሉ አልፈው ጉዳዩን ያዘው አቃቢ ህግ ስለሆነ ኦሬዲ ከፍተኛ ፍርድ ቤቱ ማብራሪያ ልኳል ያንንም ማብራሪያ የሚመለከታቸው አካላት ከኢትዮጵያ ኤምባሲ ጋር ከኛም ሰው አዘጋጁ ብለውን ተዘጋጅተናል ሂደን በራሳችን አንደበት ሰምተን አንብበን ጉዳዩን ተረክበን ስንመጣ የመጨረሻውን ብያን የምናቀው እንጂ አሁን ሁሉም በመላምት እንትን ቢል የሚሆን ነገር አይደለምና ይሄንን ትንሽ ግንዛቤ ውስጥ ማስገባት ያስፈልጋል እንጂ አሁን ያነሳቸው ጥያቄዎች አግባብ ያላቸው ናቸው ግን እነዚህ ነገሮች አልቀው ነው አሁን ማብራሪያ የመጣው እኔ ምናልባት ነገሮችን በደንብ ሳናይ ሳንሰማ ሳናነብ በመላምት መናገር ስላልፈለኩኝ ነው ምክንያቱም ይሄ ህግ ያዘው ጉዳይ ስለሆነ ነው እንጂ ያነሳቸው ጥያቄዎች አግባብ አላቸው እነዚህ ያነሳቸው ጥያቄዎች አልፈው ነው ጥያቄ ካላችሁ አንዴ ስነግረው ነው የሚሰማው እና እሺ አንድ ጊዜ አንተ ሰማኝ ካሊድ አንዴ ሰማኝ አንተ ይሰማሃል አይ ጥያቄው ለራሱ ቀጥታ ታረጋለህ ተስፋዬ ጥያቄ ያለው አቡ አፍናን ተስፋዬ ጥያቄ ያለው
ጥያቄውን መልስ። ሌሎቻችሁም ጥያቄ ካላችሁ ተራ በተራ ሆኖ በስልክ ላይ ስለሆነ እንትን አይልም። እሺ አቡ አፍናን በተቻለ መጠን ለተጠየቀችው ነገር አጭር ነገር ብትሰጥ ህዝቡን መስማት የሚፈልገው ነገር ላይ ታርጌት እንድናደርግ እናደርግ። አሁን እናንተ እዛ ሆናችሁ ልጅቷን በህይወት መኖሯን ሄዳችሁ ቼክ ያደረጋችሁበት ጊዜ መቼ ነው? የተወከለው ሰውዬ ሄዶ ያየበት ነገር ምንድን ነው? የተከፈለ ያልተከፈለውን ነገሮች ለማረጋገጥ ኤምባሲ ውስጥ በህጋዊ መንገድ እዛ የተከፈለበትን ፕሮሰስ አድርጎ ቢጠይቅልን ልናቅ እንችላለን ወይ? ህዝቡ ሊረዳ ይችላል ወይ? እቺ ሶስት ጥያቄ ብቻ በፍጥነት ይመልስልን። በህይወት ሄዳችሁ ቼክ ያደረጋችኋት መቼ ነው? ሌይላን ጉዳዩ ስለሷ ስለሆነ ነው። ወላሂ ተቅሪበን ባለፈው ለሌላ ቲም እንደነገርኳችሁ ይመስለኛል የዛሬ ካልሳሳትኩኝ የዛሬ 5 ወር አካባቢ የታሰረችበት እስር ቤት የኤምባሲ ተወካይ ሄዶ በስነ ስርዓት ገብቶ አናግሯታል። አንቺ አሁን የሞት ፍርዱ ተንስቶልሻል አይዞሽ ምናምን ብሎ በደንብ አበረታቷትን የወጣው እና ልክ እንደወጣን ለሌላ ቲም አስታውሳለሁ ነግሬያቸዋለሁኝና ዛሬ 5 ወር እንደዛ 4 ሰምቲንግ እንደዛ አካባቢ ከኤምባሲም ተወካይ ሄዶ ያለችበት እስር ቤት ገብቶ አናግሯታል። አንድ ጥያቄ ልጠይቅ ካሊዱ ከተቻለ። እሺ ጠይቅ። ጎሄድ ሰምተዋል። አቡ አፍናን አቡ አሚራ ጥያቄ ያለው ያው ከዚህ በፊት በዚህ በቴሌግራም ቻናል ላይ ተነጋግረን ነበርና ጥያቄውንም እንደው እንዳሳብ ነው ያነሳ ነው። ከዚህ በፊት አስበነው አናውቅም። ያው የሚነገርን ነበር የምንሰማው። ሁላችሁም ድምፅ የሚሰማ ከሆነ የሚነገርን ነው። ድምፅ ይሰማል። አቡ አሚራ እና ሁላችንም ያው የሚነገረንን ነበር የምንሰማው በሚዲያ ላይ። ገንዘቡ ተከፍሏል፣ ለሟች ቤተሰቦች ገንዘቡ ደርሷቸዋል፣ እሷ ሰላም ልትወጣ ነው። ይህን ከእናንተ እየሰማን ነው እኛ ለሚዲያው ኢንፎርሜሽን ስንሰጥ የነበረው እውነት ለማውራት እና በቂ መረጃ ያለን እኔም እንደ ቲም ሌይላም በእርግጠኝነት በኮንፊደንስ የምናገረው ከዚህ ሀገር ከኢትዮጵያ ንግድ ባንክ ወደ ሳውዲ ኤምባሲ ገንዘቡ መላኩን ነው በኮንፊደንስ የምንናገረው፣ ኤቪደንስ ስላለን ማለት ነው፣ መረጃው ስላለን። ከዛ በኋላ ግን እርግጥ እናንተም ቀላል የሚባል ስራ አይደለም እየሰራችሁ የነበረው። ከዛ በኋላ ግን ያለው ሲቹዌሽን እኛ ኢንፎርሜሽኑ የለንም፣ ከእናንተ ነው መረጃ የምንሰማው። ሌላ ልትፈታ ነው የቀራት ጊዜ ይሄን ያክል ነው ስትሉን የነበረው ያው ኮሚቴዎቹ ናችሁና እኔ አንደኛ እንደው ሰፍዩ እነዚህ ኮሚቴዎች በስም ብናቃቸው ኦልሬዲ ሚዲያ ላይ ወጥተናል፣ አሁን በስም ቢታወቁ። ሁለተኛ ያኔ በቴሌግራም ግሩፕ ላይ ስንጠይቅ ታስታውሱ ከሆነ አይ ቲንክ ኢብሮም ሰፍዩም ተስፋዬም ሁላችሁም እሱም ታውቃላችሁ ብዬ አስባለሁ፣ ጠይቀን ነበር። ገንዘቡ ከሪያድ ኤምባሲ ወደ ሌላ አካውንት ወደ ተከፈተው አካውንት የገባበት ደረሰኛ አለው ብለን ስንጠይቅ አይ ቲንክ አለ ተብለናል አይደል? ኦር በዚህ ሳምንት ውስጥ ገንዘቡ ደረሰኙን ማቅረብ የሚቻልበት መንገድ እንዳለ ነበር የሰማነውና ኦልሞስት ያ ከሆነ በኋላ ደረሰኙን ማወቅ አልተቻለም። ያለውን ኢንፎርሜሽን ለማወቅ አንደኛ እንደ ኮሚቴም እናንተ እኛ ላይ አሁን ነገሮችን ለማጥራት የሄድንባቸው መንገዶች ናቸው እነዚህ ሶሻል ሚዲያ ላይ የሚናፈሱት። እንደዚህ ይሆናለች ሌላ የሚለው ምን መልሰው አሁን ደግሞ በኤቪደንስ እስኪ በኤቪደንስ በመረጃ እናንተ ደግሞ ለህዝቡ እንደዚሁ ከኮሚቴዎቹ አካሎች እንደው ለህዝብ እንኳን የሚወጣ ነገር ቀላል መረጃ አይደለም እንኳን ቢባል ለኛ ለቲም ሌላ በቴሌግራም እንኳን እስካሁን አልደረሰንም። ከ5 ወር በላይ ሆኗል እና ይሄ ያልታወቀበት ያልተደረሰበት ምክንያት ምንድን ነው? አቡ አሚራ ጨረሰ? አዎ ቀጥል። አንድ ነገር ግን ለምሳሌ ምናልባት አንዳንድ ሰዎች ብሩ አልተከፈለም ብለው ግር የሚገባቸው ካሉ አሁን አቡ አሚራ አስረድቶታል። ከኢትዮጵያ ንግድ ባንክ ወደ ሳውዲ እንደመጣ እናንተም ለጥፋችኋል እንትኑ አለ ደብዳቤው አለ እሱ። በነገራችን ላይ ብሩ አልተከፈለ የሚሉ ሰዎች እስካሁን ድረስ ብሩ ባይከፈል እኮ ሌላ አንገቷ ተቀልጧል። ምንም እንትን የለውም። ይሄ ትልቁ እንትን ነው። ሌላው ወደ ሰውየው አካውንት ወደ ሟች ቤተሰብ አካውንት ትራንስፈር ለመሆኑ ከኛ ላቅ ያለ አካል ቢጠይቅ ያገኛል። አካሄድ አለው እሱ። መካከላችን ህጋዊ ወኪል አለ። እሱ እንደዚህ ኤምባሲያችን ይዞ መሄድ ከቻለ የሚያገኝበት መንገድ ይኖራል። ገብቶሃል አይደለ?
ያ ነው። አሁን ግን ለምሳሌ እኔና አብረን የምንሰራ ሰዎች ህጋዊ ወኪሉን ይዘን ነው የምንንቀሳቀሰው። እሱም ብቻውን ሳይሆን በጣም እያገዘን ያለው ኢትዮጵያ ኤምባሲ ያለ አላህ ጀዛቸውን ይክፈላቸው። እነሱ ጋር ሆኖ የተንቀሳቀሰ ያለውና እነሱ ጋር ከሆነ አሁን አቡ አሚር ያላቸውን ነገሮች ማንጣት ይችላል። ባጭሩ ግን አሁን እሱ እንትን አይደለም፣ እሱ ኢሹ አይደለም። ያ ጉዳይ አልፎ አሁን እንደሚባለው እንዳልኳቸው እኔ ትንታኔ ውስጥ መግባት ስላልፈለኩ ነው በመላመት እንጂ አሁን አቡ አሚር ያነሳቸው ጥያቄዎች አግባብ ቢሆኑም ግን ኦልሬዲ ይሄን አልፎ መልስ መጥቷል ተብሏል። ያ መልስ ምን እንደሆነ ሰምተን ይልቅ ለማህበረሰቡ ፈቃድ ካገኘን ብናስረዳ ነው የሚሻለው እንጂ አቡ አሚር ያነሳው እንትን ትክክል ነው። ኢትዮጵያ ኤምባሲ ቢጠይቅ ሊያመጣ ይችላል። የሚካሄድበት ሂደት ይኖራል። ህጋዊ ወኪሉ ጋር ሆኖ ማለት ነው። እና ግን አንዴ ጥያቄውን ላስተካክለው። ኤምባሲው ከኤምባሲው አካውንት አይደለም እንዴ ወደ ሰውየው የተላከው? ማለት አይደለም፣ ወደ ራጂህ ባንክ ነው የሚላከው። እሱ ወደ ሰውየው አይደለም። ኖ እኛ ኢትዮጵያ ኤምባሲ በቀጥታ ወደ ራጂህ ማለት በሌላ ስም በሟች ቤተሰብ ስም የተከፈተ አካውንት አለ። ከፍተኛ ፍርድ ቤት የሚያውቀው ማለት ነው። ግልጽ ነው። መጀመሪያ እሱ ገባኝ። ግን እኔ የምለው ማለት ነው ያላችሁ ትራንስፈር የሚደረገው ወደዛ እንትን አይደለም። እዛ አቡ አፍናን ትራንስፈር የሚያደርገው ወደ ሰውየው ብላችሁ የነበረው ወደ ኤምባሲ የገባው ብር ወደ ባንክ ራጂህ ይተላለፋል። ከባንክ ራጂህ ደግሞ በመንግስት አማካኝነት በሳዑዲ ኦኬ በፍርድ ቤት አማካኝነት ወደ ሰውየው አካውንት ትራንስፈር ይደረጋል ነው። አንድ ይሄ ብር ወደ ባንክ ከኤምባሲ ወደ ባንክ ራጂህ ትራንስፈር የተደረገበት ከዛ ደግሞ ወደዛ ትራንስፈር የተደረገበት ኤምባሲ የማግኘት ሙሉ መብት አለው። የመጀመሪያው ማለት ነው ኢትዮጵያ ኤምባሲ የማግኘት ሙሉ መብት አለው። ምክንያቱም ህዝብን ወክሎ ስለተቀመጠ ማለት ነው። ኦኬ ከውክልና ከተሰጠው ሰው በላይ ኤምባሲ ቦታ አለው እዛ ሀገር ላይ፣ ምክንያቱም እውቅና ያለው ስለሆነ ኤምባሲ ማለት ነው። ሁለተኛ ጥያቄ ሙሉ ብር ወደ ኤምባሲ ትራንስፈር የተደረገው ሙሉ ብር ነው ለሰውየው የተከፈለው። ይሄንንም ማወቅ ስለምንፈልግ እኛ የምንፈልገው ኤቪደንስ ነው። ይሄ ገንዘብ የከሌ አይደለም፣ ማንም ሰው አያገባውም፣ አንሰጥም የሚባል ነገር የለም። ምክንያቱም ኤምባሲ የተቀመጠው ለህዝብ ነው። ህዝብን እያገለገለ ነው ያለው። ህዝብን እያገለገለ እስከሆነ ድረስ ይሄ ገንዘብ ደግሞ የሙሉ ኢትዮጵያዊ ህዝብ ነው። ሙስሊም ክርስቲያን ያዋጣው ብር ነው። መንግስት በራሱ አንድን ነገር መስራት ስለማይችል ህብረተሰቡም ይርዳኝ ባለው ላይ እኛ ደግሞ ለእህታችን ኢትዮጵያዊ በሙሉ አቅሙ በሚችለው ኦኬ መንግስትንም መርዳት ነው ተብሎ ገንዘባችንን አውጠን የከፈልነው ብር ቦታው ላይ መዋሉን መረጃ ነው የምንፈልገው ከኤምባሲ። በጣም ሶ ሲምፕል ነው። የጠየቀው ደግሞ ገንዘቡን የሰበሰበው ህብረተሰብ ነው የጠየቀው። ይሄ እኮ የከሌ አይደለም፣ እከሌ ብቻ መጥቶ ይጠይቀኝ የሚባል አይደለም። ስለዚህ እዛ የተቀመጠው ኤምባሲ ይሄው ወደ ባንክ ራጂህ የገባበት የተላለፈበት። ወኪሉ የማይሰራ ከሆነ ወኪል መቀየር ይችላል። ምክንያቱም ኦልሬዲ ለትራንስፖርት ተብሎ ብር ተልኳል። ይሄን እናውቃለን ሁላችንም። ኦኬ ምክንያቱም ከዛ ብር ላይ ከቀረው ብር ላይ አንድ ብር እንዳይነሳ ብለን ኮሚቴው በሙሉ አስጠንቅቋል። ስላስጠነቀቀ የሚደረገውን ነገር ቤተሰቦች ኢንፎርም አድርጉን ብለናል። ስለዚህ የተላከበትን ይሄው ወደ ባንክ ራጂህ የገባበት ከባንክ ራጂህ ደግሞ ወደ ሰውዬ የተላለፈበትን መንግስት እኮ እዛ ሀገር ላይ ያለ እኮ የሳዑዲ መንግስት አንድን ነገር ሲያደርግ እንትን ይሰጣል እኮ ደረሰኝ ይሰጣል እኮ እዛ ሀገር ላይ በተለይ ለሚሰራ ነገር የሰጠው ደረሰኝ ደግሞ ለኤምባሲ ነው የሚሰጠው። ምክንያቱም ኤምባሲ ስለሆነ ወደ ባንክ ራጂህ ያስተላልፈው። እነዚህ ሁለት ጎሮች ያለፈ ነው አትበል። ይሄ ያለፈ ነገር አይደለም። ለአንተ አልፎ ሊሆን ይችላል። እኛ ግን የላክነው ብር የደረሰበትን አንዴ የላክነው ብር የደረሰበትን ቦታ ማወቅ ስለምንፈልግ የገባውንም ብር መጠን ማወቅ እንፈልጋለን። ምክንያቱም እኛ ከኢትዮጵያ የላክነው ብር እጃችን ላይ ደረሰኛለን አንድ ብር ሳይጎድል እንደላክን የቀረውን ብር ደግሞ ይቀመጥ ብለን ለህዝበ ሙስሊሙም ክርስቲያኑ የቀረው ብር ይሄ ነው ብለን እናስረክባለን ብለን የተቀመጣለን። ስለዚህ እነዚህ ሁለት ነገሮች አልፏል አትበል ወንድሜ አቡ አፍናን። ብዙ ነገሮች ላይ እየለፋችሁ እንደሆነ እናውቃለን፣ ግን አላለፈም። ለኛ አላለፈም። ለህብረተሰቡ ብሩን ላወጣው ህብረተሰብ አላለፈም። ሰውየውንም ማግኘት የሚቻል ከሆነ ሰውየውንም ለማግኘት አላለፈም። አይ ተዘግቷል፣ ይሄ ነገር ያለቀለት ነገር ነው አትበለን አቡ አፍናን። ሶሪ። ምክንያቱም እኛ ምን ኤቪደንስ ነው የምንፈልገው፣ ደረሰኝ ነው የምንፈልገው። እሺ ይሄን አብራራለን።
እኔ አሁን እንደዚህ ያልኩት ማንም ሰው እንትን ማለት ይችላል። ሰውየው ፈቃደኛ ከሆነ አይመለከተኝም ስለ ሰውየው። አሲያ እዚህ ጋር መሳያ ቆይ አትደረብ። አሲያ ባለችው ነገር ይመልስ። ከዛ በኋላ ሌላ ሰው ቦታ ምለቀው አቡ አፍናን አንዴ አቡ አፍናን አቤት አቡ እየተሰማ ነው። ቀጥሎ እንደሚ አይድ ወይ ኔትወርክን አስተካክለው ወይ የሆነ ነገር በለው። አንተ ስታወራ እዛ ዝም ነው የሚለው። እሺ አቡ አፍናን አንተ ቀጥል እስከዛው ድረስ። አሁን አሲያ ለጠየቀች እሺ እኔ የሚቀጥለው አቡአፍናን ነው የሚቀጥለው እኮ አትደረብ ስላለኝ ነው ኻሊድ ዝም ያልኩት። አዎ አትደረብ ዝም ብለህ ለምን መሰለህ? በስልኬ ስለሆነ ስታወራ አይሰማም። ለዛ ስለሆነ እሱን ዝም አስብዬ አንተን ነው ለአንተን እንድታወራ ነው የፈለኩት። ስለዚህ የአሲያን ይመልስ ወይስ መጀመሪያ ዚያድም ተጨማሪ ጥያቄ ነው? ጥያቄው እንዳይደራረብበት ነው እኔ። ስለዚህ አቡ አፍናን የአሲያን ቀጥልና ወንድማችን ይቀጥላል። እስኪ አሲያ አጠር አድርገህ ድገምልኝ። አሲያ ጥያቄሽን አጠር አድርገሽ ድገሚልን ለማስታወስ ብቻ እንዴ። እሺ አቡ አፍናን ልድገምልኝ። ደረሰኙን የገባበትን የተሸጋገረበትን ደረሰኞች ኤምባሲው ወደ ባንክ አራጂ ወደ ሰው ያስገባበትን ማግኘት እንችላለን ወይ? ኤቪደንሱን ከዚህ ሀገር የላክነውን ብር ስለምናውቅ እዛ ያለውን ደረሰኝ ማግኘት እንችላለን። አቡ አፍናን በደም ክሊን እንዲሆንልህ እንደውም ጥሩ በዚሁ አጋጣሚ ራሴ መስማት ከፈለክ ደግማለሁ። ይሄው ጥያቄው ስለሆነ በደም ደግሞ ክሊር እንዲሆንልህ ይኸውልህ፣ ከኢትዮጵያ ራሱ ገንዘቡ ሲላክ መጀመሪያ ከሳውዲ ራሱ ተሰብስቦ ከሪያድ ከጅዳ ምናምን የተሰበሰበው ገንዘብ አካውንቱ ውስጥ ከገባ በኋላ የጎደለው ከኢትዮጵያ ምን ያህል እንደሚፈለግ ተጠየቀና ይሄን ያህል ነው በኢትዮጵያ ገንዘብ ሲደረግ በወረቀትኛ አሁን በዚህ በማስረጃው እዚህ ላይ ያለው 27 ሚሊዮን ብር ነው። በኢትዮጵያ 27 ሚሊዮን ብር ተመንዝሮ ወደ 1 ሚሊዮን 600 ምናምን ሺህ ሪያል ይመጣል ይመስለኛል። እንደዚህ ወረቀቱ ላይ በዝርዝሩ ስላለ እንደዚህ ተብሎ ነበር። ስለዚህ ቀጥታ የተላከው ከዚህ ከኢትዮጵያ ንግድ ባንክ በቤተሰቦቿ ተፈርሞ ወደዛ የተላከው ገንዘብ የኢትዮጵያ ኤምባሲ ወደ ባንክ ራጁ ያስተላለፈበትን ገንዘብ መረጃ ነው የምትለው። አለ እኮ ልኬላቸው የለ ከአሁን በፊት አይደለ? ሁለት ነገር ከንግድ ባንክ እኮ ብር የመጣው የጎደ እዚህ ሳውዲ ላይ በተከፈተው ማለት መንግስት በሚያውቀው አካውንት ከገባው ሌላ ተጨማሪ ነው የተሳበ ከኢትዮጵያ እና የተሳበው የብር መጠን ራሱ እኮ ባለፈው ልኬላቸዋለሁ። እነሱ ወደ ኢትዮጵያ ኤምባሲ የተሳበበትን አይደለም፣ ከኢትዮጵያ ኤምባሲ ወደ ባንክ ራጅ የገባበትን ነው። አቡ አፍናን ይቻላል፣ ችግር የለውም። እንደውም የሚገርም አስታወሳችሁኝ። አካውንቱ በጣም የሚገርማችሁ 50 ሳንቲም እንትን ቢኖረው ከተከፈለው ብር መጠን በላይ ወላሂ አይቀበልም። የሚገርማቸው ኢትዮጵያ ኤምባሲ ብዙ ደክሟል። ይገርማቸዋል። ሀገር ቤት ይሄን ያህል ይጎላል ተብሎ ተስቦ ከመጣ በኋላ ፕሮሰስ ላይ ወደ ራጃ አካውንት እስከሚገባ ድረስ 50 ብርም 60 ብርም ከገባበት እኛ አስበው ልክ ሲያስገቡ አልቀበልም እያለ ወደ 2-3 ጊዜ። ምክንያቱም አካውንቱ ከተፈቀደለት የብር መጠን ውጭ ምንም አይቀበልም። ከዛ በላይ 0.50 አይቀበልም። ለማንኛውም ወደዛ ትራንስፈር የተደረገበት ማግኘት ይቻላል። እሱ ማግኘት ይቻላል። እዚች ጋር አንድ ማግኘት ይቻላል። በጣም ወሳኝ ጥያቄ ልጠይቅህ። አንድ ጊዜ ኢብሮ አፎ በለኝ ወንድሜ አቡ አፍናን፣ ከሁሉም በላይ የሚያሳስበን ጉዳይ የልጅቷ በህይወት መኖር ነውና ተወካዩም ሆነ የኤምባሲው ሰውዬ በዚች ሳምንት ውስጥ በነገና ከነገ ወዲያ ውስጥ ሄዳችሁ ያለችበትን ሁኔታ ቼክ አድርጋችሁ ለማሳወቅ ትችላላችሁ ወይ? ያለችበትን ሁኔታ አንተም 5 ወር እያልከን ስለሆነ ቤተሰቧም 2 ወር እያለ ስለሆነ የተወከለው ወይም ደግሞ ኤምባሲው በዚህ ሳምንት ውስጥ ለህዝቡ ልጅቷ በህይወት መኖሯን አለች እንዲህ ነው ብሎ የሚነግርበትን ነገርና የገባበትን ደብዳቤ ማሳየት ይቻላል ወይ? በነገራችን ላይ
እኔ 5 ወርና 2 ወር 5 ወር አካባቢ ያልኩት በግምት ያው ተወካዩ ሄዶ በስነ ስርዓት ያየበትን ነው። ምናልባት ቤተሰቦች የደወለችበትን ሊሆን ይችላል። በስነ ስርዓት ገብቶ እሷ ፊት ለፊት በአካል አናግሯት አበረታቷት የወጣበትን ጊዜ ነው። ተቅሪበን 5 ወር አካባቢ እንደዚህ ያልኩትና አሁን ላልከው እኛ እንጠይቃለን እንደ ኮሚቴ ኢንሻአላህ። አሁን ቅድም ያልኳችሁ ነገር ማብራሪያውን ሰዎች አዘጋጁ ብለውን የኢትዮጵያ ኤምባሲ ደውለውልን ተዘጋጅተናል። ውጭ ጉዳይ ቀጠሮ ሲሰጠን ሄደን የመጨረሻ ብይኑን ማብራሪያውን ለመስማትና ለማወቅ ከዛ በፊት ደግሞ ኢንሻአላህ ልጅቱ ያለችበትን ነባራዊ ሁኔታ ብናቅ ብለን ለመጠየቅ ችግር የለም። ይሄንን የጠየቃችሁኝን ጥያቄ ምናልባት እኔ በኮሚቴው ውስጥ በጻፊነት ነው የማገለግለው። ሰብሳቢ ያለው ኢማም ወይም ኢማም ዑመር አቡፋር ይባሉ ትልቁ አባታችን ምክትል ሰብሳቢም አለ። ይሄንን ለነሱ ነግርና የሚቻል ከሆነ የሚቻለን ሁሉ እናደርጋለን ኢንሻአላህ። እሳቸው ነግሬ በሳችንን ነግረን ቢያንስ ጉዳዩ አለቀም አላለቀም ልጅቷ ያለችበትን ሁኔታ ብናውቅ ምን ይመስላል ብለን እንጠይቃለን። ችግር የለም። እኔ ልጠይቅ ምናልባት ተስፍሽ ከጨረስክ። ኦኬ እሺ። አቡ አፍናን ሰላም አለይኩም፣ ኢብራሂም ነኝ። ባለፈው ስትነግረን የሟች ቤተሰብ ፈርመው ገንዘብ እንደተቀበሉ እና እንደፈረመ ነግረህን ነበር። የፈረሙበትን ወይም ደግሞ ያን ነገር ስታውቁ በብል ያለ ደረሰኝ በምን አረጋገጣችሁ? ምክንያቱም ደረሰኙን አሁን በቀላሉ ማግኘት የማይቻል ከሆነ አንድ ይሄ ነው። ሁለተኛ ነገር ይሄን ብቻ ልመልስልህ፣ ቆይና ትቀጥላለህ። እንትን እንዳይለኝ አንቺ አጥር አድርጌ ልመልስልህ። እሺ ቀጥልና ጥያቄ እሺ መልስልኝና ገንዘቡ እንደተከፈለ ትልቁ ማረጋገጫ ሌላ ኑር ሰቦ የደም ካሳ ከሌ የምትባል ልጅ የደም ካሳን እዚህ ቀን ድረስ ካልተከፈለ ፍርዱ ተግባራዊ ይሆናል የሚለው ሰክ እኛ ጋር ነበር። ደብዳቤ ስለተከፈለ ነው በህይወት የኖረችው። አሁን ገብቷችኋል አይደለ? ያ ጊዜ እንዳውም ጊዜው አልፎብን እኛ ከኢትዮጵያ የተሳበው ብርና እዚህ ያለው ለማስገባት ጊዜ ሳይበቃን ቀርቶ የሟች ቤተሰብ ጊዜው እንዲያራዝምልን ጠይቀን መጥቶ ጊዜውን አራዝሞ ነው ይሄ ብር የገባውና ገብቷችኋል አይደለ? ኦኬ መሐደድ የሆነ ፊክስድ የሆነ ጊዜ ያለው እዛ ቀን ድረስ የብር መጠኑ ካልተከፈለ የሞት ፍርዱ ተፈጻሚ ይሆናል የሚል ደብዳቤ ነበር እኛ ጋር። እኛ ያ ቀን ሳይደርስ ነው ተሯሩጠን አልፎብን ጊዜ አስጨምረን ሰውየውን በጣም አመስግነን የገባው። ይሄ በጣም ትልቅ እንትን ነው። የሟች ቤተሰብ በጣም ዝጋ ሊመሰገን ይገባዋል። በነገራችን ላይ